ሰላም ጤና ይስጥልኝ የስካይ ፋይናንሻል ሪቪው ቤተሰቦች፣ ዛሬ እንግዲህ በአገራችን ታሪክ ታይቶ በማይታወቅ መልኩ ትላልቅ የኢኮኖሚ ሪፎርሞች እየተካሄዱ ይገኛል። ተራው ግለሰብ የትላልቅ ትርፋማ ኩባንያዎች የባለቤትነት መብት የሚያገኝበት ጊዜ ላይ ደርሰናል። በቅርቡ በኢትዮጵያ ውስጥ አክሲዮን ገበያ መጀመሩን ታስታውሱታላችሁ። ታዲያ ይህ አክሲዮን ገበያ ለዜጎች ምን ጥቅም ይዞ መጥተዋል? አክሲዮን ገበያ ማለትስ ምን ማለት ነው? እንዴትስ ነው መሳተፍ የምንችለው? የሚሉ ጥያቄዎች በዚህ ቪዲዮ እንመለከታቸዋለን። አብራችሁን ቆዩ። ከትርጉሙ ስንጀምር አክሲዮን ገበያ ማለት አንድ አክሲዮን የሚሸጥና አንድ አክሲዮን የሚገዛ የሚገናኙበት መድረክ ነው። ወይ ደግሞ የትላልቅ ኩባንያዎች የባለቤትነት የሚሸጥበትና የሚገዛበት ፕላትፎርም ወይም ደግሞ መድረክ ነው። እዚህ አክሲዮን ገበያ ወይም ደግሞ ስቶክ ማርኬት ሁለት ተዋናይ አሉ። አንዱ ተዋናይ ትላልቅ ኩባንያዎች ናቸው። ትላልቅ ኩባንያዎች ቢዝነሳቸው ለማስፋፋት ገንዘብ ይፈልጋሉ። ሼር ወይ ደግሞ አክሲዮን ሽጦ ገንዘብ ያገኛሉ። አንዱ ደግሞ ኢንቨስተር ነው። ኢንቨስተሩ ማለት አክሲዮን የሚገዛ ሰው ማለት ነው። ወይ ደግሞ እኛ ወይ ደግሞ ተራ ዜጋ ማለት ነው። እኛ ብር እንሰጣለን፣ አክሲዮን እንገዛለን፣ እነሱ አክሲዮን ይሸጣሉ፣ ብር ይወስዳሉ፣ ቢዝነሳቸው ያስፋፋሉ። ታዲያ የአክሲዮን ገበያ ከዚህ በፊት ከነበረው የአክሲዮን ግዢ ሂደት ላይ ለየት የሚያደርገው ምንድን ነው? ምን አይነት ጥቅሞችስ ይዞ መጥተዋል የሚለውን ግን አንደኛ ምንድን ነው፣ ከዚህ በፊት የትላልቅ ትርፋማ ኩባንያዎች ባለቤት ለመሆን በኩባንያው ምስረታ ላይ አክሲዮን መግዛት ግዴታ ነበር። በአሁን ሰዓት ግን ኩባንያዎች በፈለጉት ሰዓት አክሲዮን መሸጥ እንደሚችሉና ገዢም አክሲዮን የባለቤትነት የሚፈልግ ወይ ደግሞ አክሲዮን የሚፈልግ ሰውም በፈለገው ሰዓት አክሲዮን የሚገዛበት እድል ተመቻችቷል። ስለዚህ የአንድ ድርጅት ባለቤት ለመሆን የአንድ ድርጅት ባለቤትነት ወይም ደግሞ አክሲዮን ለመግዛት በፈለገው ሰዓት መግዛት የምትችልበት ፕላትፎርም ተመቻችቷል ማለት ነው። ሁለተኛ፣ ከዚህ በፊት የነበረው ችግር አክሲዮናችን መሸጥ ብንፈልግ ገዢ በራሳችን እንፈልግ ነበር። ለምሳሌ የአንዱ ባንክ አክሲዮን ካለኝ መሸጥ ከፈለኩ በራሴ ገዢ እፈልጋለሁ ማለት ነው። ያ በዚህ ፕላትፎርም ይቀረፋል። በፈለግነው ሰዓት አክሲዮናችን ወደ ብር መቀየር እንችላለን። ዳይሬክትሊ የባለቤትነት ለማግኘትም የባለቤትነት ለመተውም በቂ ኦፖርቹኒቲ ተመቻችቷል ኢትዮጵያ ውስጥ። አንዱ ተጨማሪ በዋጋ ግሽበት ምክንያት የብራችሁ ዋጋ እንዳይቀነስ ያደርጋል። የአንድ ትርፋማ ኩባንያ የአክሲዮን ባለቤትነት ከያዛችሁ ፈላጊው ብዙ ነው። በ1 ሺህ የገዛችሁት አክሲዮን በ3 ሺህም በ10 ሺህም በ100 ሺህም ልትሸጡት ትችላላችሁ። እነዚህ ቁጥሮች ፐርፌክት ማለት አይደለም፣ ትችላላችሁ እያልኩ ነው። የምትገዙት ኩባንያ በጣም አትራፊ ከሆነ በጣም ብራችሁ እያደገ መሆኑን ማወቅ አለባችሁ። ምክንያቱም እንደነገርኳችሁ አንድ አክሲዮን በ1 ሺህ ከገዛችሁት በጣም አዋጭ ሆነ ከተገኘ ምናልባት በ50 ሺህ የሚያዋጣበት ሰዓትም ሊመጣ ይችላል። ስለዚህ መቼም ቢሆን ብራችሁ አይወድቅም ማለት ነው። ታዲያ በዚህ አክሲዮን ገበያ ወይም ደግሞ ስቶክ ማርኬት ውስጥ ለመሳተፍ ምን ያስፈልጋል የሚሉ ክራይቴሪያዎች ልንገራችሁ። አንደኛ ምንድነው የሚያስፈልገው? ቲን ናምበር ነው። ቲን ናምበር ትርፍ ሲደርስ ከድርሻ የዲቪደንድ ታክስ ይከፈላል። ስለዚህ ታክስ ስትከፍል ግዴታ ቲን ናምበር መኖር ስላለበት ቲን ናምበር ወሳኝ ነው። ሌላኛው የአክሲዮን ማስቀመጫ አካውንት መክፈት ያስፈልጋል፣ ለአክሲዮኑ ብቻ ማለት ነው። ታዲያ ይህ አካውንት የት ነው የሚከፈተው ካላችሁኝ፣ በደላሎች ነው የሚከፈተው። በደላሎች ሄዳችሁ አካውንት ትከፍታላችሁ። ከዛ አክሲዮናችሁ እዛ ይቀመጣል ማለት ነው። መሸጥ ስትፈልጉም ኦርደር ታደርጋላችሁ፣ መግዛት ስትፈልጉም ኦርደር ታደርጋላችሁ። አክሲዮናችሁ ስንት እንደደረሰም አካውንታችሁ በቀጥታ ማየት ትችላላችሁ ማለት ነው። ታዲያ ብሮከር እነማን ናቸው ካላችሁኝ፣ ባንኮች ናቸው። በቅርቡ የደላላ ላይሰንስ ለመውሰድ በካፒታል ገበያ ባለስልጣን ተመዝግበው የደላላነት ፍቃድ ለመውሰድ እየተመዘገቡ ያሉ ብዙ ባንኮች አሉ። ነገር ግን በመጨረሻ መዘንጋት የሌለባቸው ነገር፣ አንድ አክሲዮን ስትገዙ የማን አክሲዮን ነው የምገዛው? ይህ ድርጅት ያተርፋል ወይ? አክሲዮን የምትገዙበት ኩባንያ አትራፊ ነው ወይ? ፋይናንሻል ፐርፎርማንሱ በደንብ ሪቫይዝ ማድረግ አለባችሁ። ይህን ሪቫይዝ ሳታደርጉ እድል አይደለም። በፋይናንሻል ሂስትሪ ይበሉ፣ በፊቸር ፕሬዲክሽንም ሊሆን ይችላል። ነገር ግን በተለያዩ መመዘኛዎች መዝናችሁ የዚህ ኩባንያ አክሲዮን ብገዛ በጣም እጠቀማለሁ ብላችሁ መግዛት አለባችሁ። ስለዚህ ጉዳይ ያልገባችሁ ኮሜንት ላይ አስተያየታችሁ አስቀምጡ። በቀጣይ እንመልሰዋለን።
ቪዲዮን ከወደዳችሁት ላይክ አድርጉት፣ እንዲሁም ለወዳጅ ዘመድ ሼር አድርጉት፣ ቻናሉም ሰብስክራይብ አድርጉት፣ ይጠቅማችኋል። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። አመሰግናለሁ።